የሩሲያው ኃያል መሪ ቭላድሚር ፑቲን ማን ናቸው? የሩሲያው ፕሬዝዳንት ቭላድሚር ፑቲን ምንም እንኳን ዩክሬንን በመውረር ዓለምን ቢያነጋግሩም በአውሮፓውያኑ 2014 ክሪሚያን የሩሲያ አካል ካደረጉ በኋላ ግን ሀገራቸው በአካባቢው እንዲሁም በመላው ዓለም እንዲኖራት የሚፈልጉትን ተጽዕኖ ደብቀው አያውቁም። ፑቲን እንደ አውሮፓውያኑ አቆጣጠር ከ2000 ዓመተ ምህረት ጀምሮ ስልጣን ላይ የነበሩ ሲሆን በእነዚህ ዓመታት በፕሬዝዳንትነት እንዲሁም በጠቅላይ ሚኒስትርነት አገልግለዋል። ከጆሴፍ ስታሊን በመቀጠልም ለረጅም ዓመታት ሀገራቸውን ያገለገሉ መሪ ናቸው። ፑቲን በ2020 ህገ መንግስታዊ ማሻሻያ እንዲደረግ በሚል የተካሄደው ብሔራዊ የድምፅ አሰጣጥ ከስራ ዘመናቸው በላይ የስልጣን ጊዜያቸውን አራዝሟል። ቭላድሚር ፑቲን ገና እስከ 2036 ድረስ በስልጣን ላይ የመቆየት እድል እንዲኖራቸውም ያደርጋል። ቭላድሚር ፑቲን እንዴት እዚህ ደረሱ? የዓለም መገናኛ ብዙሃን ትኩረት የሆኑት ፑቲን ከወጣትነት ዘመናቸው አንስቶ በፖለቲካው እንዲሁም በግል ህይወታቸው የነበራቸውን እንቅስቃሴና ተሳትፎ እንደሚከተለው ቀርቧል። የቀድሞው የኬጂቢ ሰላይ። አንዳንድ የፑቲን ተቺዎች የፑቲን አመለካከት በቀድሞው የሶቪየት ህብረት ዘመን አስተሳሰብ የተቃኘ ነው ይሏቸዋል። ፑቲን የሶቪየት ህብረት እንዳልነበረ ሆና እስከምትፈራረስበት ጊዜ ድረስ ኬጂቢ በተሰኘው የሀገሪቱ የስለላ ተቋም ውስጥ ሰላይ ነበሩ። በጣም ቅርብ የሚሏቸው ወዳጆቻቸውና ደጋፊዎቻቸው ጋር በይፋም ይሁን በሚስጥር ጠበቅ ያለ ወዳጅነት አላቸው። የቭላድሚር ፑቲን የፖለቲካ ህይወት የተጀመረው አውሮፓውያኑ 1990ዎቹ ውስጥ ሲሆን በወቅቱም የሴንት ፒተርስበርግ ከተማ ከንቲባ ዋና አማካሪ ነበሩ። ከንቲባው ፑቲን ዩኒቨርሲቲ ሳሉ ህግ አስተምረዋቸዋል። ከንቲባው በ1997 ላይ ኬጂቢን ተክቶ የተቋቋመው ኤፍኤስቢ የተባለው የስለላ ተቋም ኃላፊ ሆነው ክሬምሊን ገቡ። ትንሽ ቆይተውም የሩሲያ ጠቅላይ ሚኒስትር ተብለው ተሾሙ። በ1999 የቀድሞው የሩሲያ ፕሬዝዳንት ቦሪስ የልሰን ከስልጣናቸው በመልቀቅ ፑቲንን የሩሲያ ተጠባባቂ ፕሬዝዳንት በማድረግ ሾሟቸው። ከዚህ ጊዜ ጀምሮ ታዲያ ቭላድሚር ፑቲን በስልጣን ቆይተዋል። ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ሞክረው ያልተሳካላቸው ፑቲን ከ2008 እስከ 2012 ድረስ ደግሞ በድጋሜ ጠቅላይ ሚኒስትር ሆነው አገልግለዋል። 2012 ላይ በተካሄደው ምርጫ ደግሞ 66 በመቶ ድምጽ በማግኘታቸው ብሔራዊ ምርጫውን አሸንፊያለሁ ቢሉም በርካቶች ግን ምርጫው ተጭበርብሯል ይላሉ። ፑቲን በሶቪየት ህብረት ዘመን የነበረውን ወታደራዊ ፉክክር በድጋሜ በማምጣት ጭምር እንዲሁም ከዚህ በፊት ተከልክሎ የነበረውን የጆሴፍ ስታሊንን ምስል በአደባባይ መስቀል ፈቅደዋል። ሩሲያ የሰራችው የኮቪድ-19 መከላከያ ክትባትም ቢሆን ስያሜው ስፑትኒክ ቪ እንዲሆን የተደረገው ሶቪየት ህብረት በ1957 ላይ ያመጠቃቻትን መንኮራኩር ለማስታወስ ነው። ተቃርኖ ከምዕራቡ ዓለም ጋር ከቅርብ ዓመታት ወዲህ ከዩክሬን ጋር ገብተውበት የነበረው አለመግባባት እንዲሁም በሶሪያው የእርስ በርስ ጦርነት ፕሬዝዳንት በሽር አልአሳድን በመደገፋቸው ምክንያት የምዕራቡ ዓለም ሀገራት ፑቲንን ይበልጥ በጥርጣሬ እንዲመለከታቸው አድርጓል። ከቀዝቃዛው ጦርነት በኋላ የሩሲያና የምዕራቡ ዓለም ግንኙነት የተገደበና በመጠራጠር ላይ የተመሰረተ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፑቲን ያላቸውን አድናቆት መግለጻቸው ትልቅ መነጋገሪያ ሆኗል። አሜሪካ መራሹ የምዕራቡ ዓለም ግን ፑቲን ገዳይ ናቸው ሲሉ ገልጸዋቸዋል። 2021 ላይ በተሰራ አንድ ጥናት መሰረት 48 በመቶ የሚሆኑ ሩሲያውያን ፑቲን ከ2026 በኋላ የሀገሪቱ ፕሬዝዳንት ሆነው እንዲያገለግሉ ይፈልጋሉ። ምንም እንኳን በርካታ የምዕራቡ ዓለም መሪዎች ይህንን ያክል ቁጥር ያለው ደጋፊ ማግኘት ቢከብዳቸውም ሩሲያውያን ግን አሁን ካለው ሁኔታ አንጻር የተሻለ አማራጭ የለንም ብለው ሊያስቡ ይችላሉ። ቭላድሚር ፑቲን አገሪቱ የተረጋጋችና ሰዎች ሰርተው መቀየር የሚችሉባትን ሩሲያ መፍጠር ችለዋል። በስልጣናቸው ወቅትም ከፍተኛ የሆነ መካከለኛ ገቢ ያለው ህዝብ መፍጠር ችለዋል። የሀገር ውስጥ አለመረጋጋት። በእድሜ ገፋ ያሉ ሩሲያውያን ከሶቪየት ህብረት ውድቀት በኋላ ፑቲን ምንም አይነት ለውጦችን እንዳመጡ ስለሚያውቁ በደንብ ይደግፏቸዋል። ነገር ግን ሌላ መሪ አይቶ የማያውቀውና አዲስ እየመጣ ያለው ወጣቱ ትውልድ ለፑቲን ያለው ድጋፍ እምብዛም ነው። 2021 ላይ እንኳን የፑቲን ቀንደኛ ተቺ የሆነው አሌክስ ናቫልኒ በቁጥጥር ስር መዋሉን ተከትሎ በሺዎች የሚቆጠሩ ሩሲያውያን ወጣቶች በአደባባይ በመውጣት ተቃውሟቸውን አሰምተዋል። ናቫልኒ የመንግስትን ሙስና በማጋለጥና ቭላድሚር ፑቲን የሚመሩትን መንግስት የሌቦችና የአጭበርባሪ ስብስብ ነው ብሎ በመተቸት ይታወቃል። ይህንን ተቃውሞ ተከትሎም መንግስት በሺዎች የሚቆጠሩ ዜጎችን በቁጥጥር ስር አውሏል።
የቭላዲሚር ፑቲን ከባድ የልጅነት ጊዜ። ቭላዲሚር ፑቲን አስቸጋሪ የልጅነት ጊዜ እንዳሳለፉ ይነገራል። በልጅነታቸው በሰፈራቸው ከሚገኙ ልጆች ጋር ሁሌም እንደተጣሉ ነበር። ይህንን ተከትሎ ነው ራሳቸውን ለመከላከል በሚል የጁዶ ስፖርትን በልጅነታቸው መማር የጀመሩት። የክሬምሊን ድረገጽ ላይ በሰፈረ አንድ መረጃ መሰረት ፑቲን ገና ታዳጊ ሳሉ ነበር የሶቪየት ህብረት የስለላ ተቋም ውስጥ መስራት ይፈልጉ የነበረው። ከ15 ዓመታት በፊት የሌኒንግራንድ ጎዳና አንድ ወርቃማ ህግ አስተምሮኛል፣ ፍልሚያው የማይቀርልህ ከሆነ የመጀመሪያውን ቡጢ ሰንዝር የሚለው በማለት ፑቲን 2015 ላይ ተናግረው ነበር። የቤተሰብ ሁኔታ። ፑቲን በርካታ ሚሊዮኖችን የሚያንቀሳቅሱ ወዳጆች ያሏቸው ሲሆን ራሳቸውም ቢሆኑ ቀላል የማይባል ሀብት እንዳላቸው ይነገራል። ነገር ግን የቤተሰባቸውንና የራሳቸውን ገንዘብ ነክ የሆኑ ጉዳዮች በከባድ ምስጢር ነው የሚይዙት። ፑቲንና ባለቤታቸው ሉድሚላ ከ30 ዓመታት ትዳር በኋላ የተፋቱ ሲሆን ሉድሚላ በስራ ፍቅር የሰከረ ሰው ነው ስትል ፑቲንን ገልጸዋለች። ሮይተርስ የዜና ወኪል እንደሚለው ከሆነ የፑቲን ሴት ልጅ የሆነችው ካታሪና በሞስኮ ስቴት ዩኒቨርሲቲ በከፍተኛ የኃላፊነት ቦታ ላይ ትገኛለች። ሩሲያ ውስጥ ከፍተኛ የሰብአዊ መብት ጥሰት እንደሚፈጸም በርካቶች በተደጋጋሚ የሚገልጹ ቢሆንም የአገሪቱ መገናኛ ብዙሃን ግን እዚህ ግባ የሚባል የህዝቡን ጥያቄዎች የሚያስተጋቡ ዘገባዎችን ሲሰሩ አይስተዋልም። አሁን ሩሲያ ዩክሬንን መውረሯን ተከትሎ አብዛኛው ሩሲያዊ ምን ያስባል የሚለው ለበርካቶች ግልጽ አይደለም። ነገር ግን ህዝቡ ደገፈውም አልደገፈውም ወረራው ተጀምሯል። ሁሉም አይኖች ወደ ቭላዲሚር ፑቲን ሆነዋል።